ዛሬ አንድ የቲማችን ሜምበር የዲጂታል ማርኬቲንግ ኮርስ ጀመርኩኝ ብሎ ይመጣና እኔም አሪፍ ነው ምናምን አልኩት፣ ደስ አለኝ። ከዛ እስኪ ቼክ ላድርገው ላክልኝ አልኩት፣ ጀስት ሞጁሎቹ ምናምን ማለት ነው። ሲልክልኝ ሳየው ኮርሱ የዲጂታል ማርኬቲንግ አይደለም የሶሻል ሚዲያ ማርኬቲንግ ነው። ይሄ ነገር በጣም በተደጋጋሚ ይገጥመኛል። ዲጂታል ማርኬቲንግን እና ሶሻል ሚዲያ ማርኬቲንግን ሰዎች እያምታቱት በጣም በብዛት እያየሁኝ ነው። ሶሻል ሚዲያ ማርኬቲንግ እና ዲጂታል ማርኬቲንግ አንድ አይደሉም። እንደ አንድም ሲወሰዱ ትንሽ ያናደኛል። ያው ሁለተኛ ማስተርስ የዲጂታል ማርኬቲንግ እንደመሆኑ መጠን ፊልዴም ስለሆነ ማለት ነው። ሶሻል ሚዲያ ማርኬቲንግን እንደምን ማሰብ ትችላላችሁ? ለምሳሌ የሆኑ ሰዎች ስብሰባ ቢኖር ብላችሁ ብታስቡና ከነዛ ሰዎች ውስጥ 3-4 ሰዎችን ወስዳችሁ ብታዋሩ ያ እንደ ሶሻል ሚዲያ ማርኬቲንግ ሊወሰድ ይችላል። ዲጂታል ማርኬቲንግ ነው ካልን ግን ምንድነው መሆን ያለበት? ሁሉንም ሰው ሰብስቦ ሰውየው መድረክ ላይ ቆመው እንደማውራት እንደማለት ነው። ምን ለማለት ፈልጌ ነው? ሶሻል ሚዲያ ማርኬቲንግ ዲጂታል ማርኬቲንግ ውስጥ ያለች የሆነች በጣም ታይኒ የሆነች ስፔስ ነች፣ ትንሽ የሆነች ነገር ነች። ዲጂታል ማርኬቲንግ ስንል በውስጡ ሶሻል ሚዲያ ማርኬቲንግን ይይዛል፣ ኤስኢኦ፣ አፊሊየት ማርኬቲንግ፣ ፓርትነርሺፕን፣ ኮላቦሬሽንን፣ ኢሜል ማርኬቲንግ፣ ኢንፍሉዌንሰር ማርኬቲንግ፣ ሌሎችም በጣም ብዙ የሆኑ የዲጂታል ማርኬቲንግ አይነቶች አሉ። ከዛ ውስጥ አንዷ ነች ማለት ሶሻል ሚዲያ ማርኬቲንግ። አሁን እንደነገርኳችሁ እንግዲህ ዲጂታል ማርኬቲንግ በጣም ሰፊ ነገር ነው፣ ጠባብ ነገር አይደለም። በአንድ ሳምንት ወይም በ15 ቀን ለመድኩት የምትሉት ነገር አይደለም። ረዥም ጊዜ ይወስዳል። ለወራት ፕራክቲስ መደረግ ያለበት ነገር ነው። ፐርፌክት እስከምትሆኑም ድረስ አመታት ሊፈጅ ይችላል። ዲጂታል ማርኬቲንግ መማር እፈልጋለሁኝ ነገር ግን ከየት መጀመር እንዳለብኝ አላቅም ለምትሉ ሰዎች በነፃ ከስር ኮሜንት ላይ ዲጂታል ብላችሁ ኮሜንት የምታደርጉ ከሆነ ዲጂታል ማርኬቲንግን ከመመነሳት እንዳለባችሁ፣ ምን ማየት እንዳለባችሁ፣ በውስጥ ውስጥ ምን ይካተታል የሚሉትን ነገሮች በሙሉ የያዘ ዶክመንት በነፃ ልክላችኋለሁ። ነገር ግን ኮሜንት ስታደርጉ አካውንቱን ፎሎ ማድረግ እንዳትረሱ። ፎሎ ካላደረጋችሁኝ ሜሴጅ መላክ ስለማልችል ማለት ነው።